ሻሎም ሻሎም ቅዱሳን የጌታ ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። ዛሬ በጣም የሚያስደንቅ የእግዚአብሔርን ቃል ነው ይዤ የመጣሁት። የሚያስደንቅ የሚያስገርም የእግዚአብሔር ቃል ሁሌ ያስገርማል፣ ሁሌ ያስደንቃል፣ ሁሌ አዲስን ነገር ያደርጋል። ስለዚህ ወደ ቃሉ ከመሄዴ በፊት ይሄ ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ እና እዚች ጋር አፍንጫዬ ላይ ይሄ ቪዲዮ ወደ እናንተ ሲደርስ ስክሪናችሁ ላይ አፍንጫዬን ጫን አድርጋችሁ ያዙትና ሴንድ የሚል ይመጣል። ሁሉንም ጨርሳችሁ እስከ መጨረሻው ሴንድ አድርጉልኝ። እወዳችኋለሁ። ዮሐንስ ወንጌል ላይ ምዕራፍ 5 አዲስ ኪዳን ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ስለ አንድ ሰው ታሪክ የእግዚአብሔር ቃል ይናገራል እና በዚህ ሰው ላይ ብዙ ማዕበል አልፏል። ለ38 ዓመታት ሙሉ ሼባ ሆኖ በሼባነት የቆየ ሰው ነው። በህመም በደዌ የምታወቅ ሰው እና በዚህ ስፍራ ላይ ብዙ ሰዎች ይተኛሉ፣ ብዙ ደዌዎች ይተኛሉ፣ ህመምተኞች ይተኛሉ፣ አንካሶች፣ ሰውነታቸው የሰለላ በብዙ ህመም ውስጥ የታሰሩ ሰዎች ይተኛሉ በየጊዜው እና በዚህ ስፍራ ብቻ ይሄ ሰውዬ 38 ዓመታትን ሙሉ አስቆጥሯል። ከሰማይ መልአክ መጥቶ የእግዚአብሔር መልአክ ከሰማይ መጥቶ መጥመቂያይቱን ሲያናውጥ ውሃውን ባናወጣ ጊዜ ቀድሞ የገባ ሰው ከየትኛውም ደዌ ይፈወሳል። በዚህኛው ክፍል ላይ እና እንደሚፈወስ የእግዚአብሔር ቃል ይናገራል። ነገር ግን ረዳት የሌለው፣ ቤተሰብ የሌለው፣ ዘመድ የሌለው፣ ወዳጅ የሌለው፣ በሰው ሁሉ አይምሮ የተረሳ ነገር ግን ለመዳን በእግዚአብሔር የታሰበ አንድ ሰው ነበር። ያም ሰው የሚድንበት ጊዜና ሰዓት ሲደርስ ኢየሱስ ክርስቶስ ወደዛ ሰው መጣና አንተ ሰው አለ፣ ደዌውንም አንተ ሰው አለ፣ ልትድን ትወዳለህ አለ። ደዌውን ፈጠናልና ለኢየሱስ ክርስቶስ እንዲህ ብሎ መለሰ፣ ጌታ ሆይ አለ፣ መልአክ ከሰማይ መጥቶ ውሃውን ባናወጣ ጊዜ እኔ ሊወርድ ስል ገና ሌሎች ይቀድሙኝና ተፈውሶ ወደ ቤታቸው ይሄዳሉ። ይኸው 38 ዓመት ሙሉ በዚህ ስፍራ ቆይቻለሁ አለ። ኢየሱስ ክርስቶስም ሰው ላጣ ሰው ነውና፣ ወዳጅ ላጣ ወዳጅ ነውና፣ ቤተሰብ ለሌለው ቤተሰብ ነውና ያ ኢየሱስ ክርስቶስ የነገር ሁሉ መፍትሄ ያለው ኢየሱስ ክርስቶስ መጣና አንተ ሰው አለ፣ ያለው አልጋይን ተሸክመ ሂድ አለ። ከዛች ማይክሮ ሴኮንድ ጀምሮ ያ ሰው አልጋውን ተሸክሞ ሄደ። በጌታ በኢየሱስ ክርስቶስም እንደ እግዚአብሔር ሰው እጸልያለሁ፣ ባርካችኋለሁ። የተቀደማችሁትን ምዕራፍ ኢየሱስን ይዛችሁ የሚቀድሙበት ምዕራፍ መጥቶላችኋል። ኮሜንት ላይ እየገባችሁ ጊዜው የኔ ነው፣ ሰዓቱ የኔ ነው፣ አመቱ የኔ ነው፣ እቀድማለሁ እያላችሁ ጻፉልኝ። እወዳችኋለሁ።